በባለፈው ስለ ኮምፒውተር ሜን ኮምፖነንት አይተናል። እሱ ምን ነበረ? ስለ ሶፍትዌር እና ስለ ሃርድዌር አይተን ነበረ። ሃርድዌር ማለት ታንጂብል ፓርት ኦፍ ኮምፒውተር ሲሆን ሶፍትዌር ማለት ደግሞ ኢንታንጂብል ፓርት ነው፣ ሴት ኦፍ ኢንስትራክሽን ነው ብለናል። ሃርድዌር ኤክስኪዩት የሚያደርገው በሶፍትዌር አማካኝነት ነው። ሶፍትዌሩ ምንድነው? ኮምፒውተር ሃርድዌሩ ስራ እንዲሰራ ትዕዛዝ ይሰጣል ማለት ነው። ዛሬ ላይ ደግሞ መሰረታዊ የኮምፒውተር ስኪል ስለሆነው ስለ ፎልደር እና ስለ ፋይል እናወራለን። ዳታ ኦርጋናይዝድ አድርጋችሁ ሃይራርኪያል በሆነ መልኩ በቀላሉ አንደርስታንድ በምታደርጉት መልኩ ሰርች ስታደርጉ በቀላሉ እንድታገኙ ትልቁም መሰረት የሆነው ምንድነው? ፋይል እና ፎልደር ነው። ፎልደር ማለት ብዙ ፎልደሮችን በስር እንዲሁም ደግሞ ፋይሎችን ሰብስቦ የሚይዝልን ኮንቴነር ወይም ደግሞ ዳይሬክተሪ ነው ማለት ነው። ዳይሬክተሪ ማለት ፎልደር ነው። ፎልደርም ደግሞ ዳይሬክተሪ እንለዋለን። ዳይሬክተሪ የሚለውን ቃል ሶፍትዌር ፓርት ላይ ስንጀምር ስፔሻሊ ዌብሳይት ላይ እና አፕሊኬሽን ዲቨሎፕመንት ላይ ስንገባ እዛ ፓርት ላይ ታዩታላችሁ። አሁን ላይ ለጊዜው ፎልደር ምን እንደሆነ እና ፋይል ምን እንደሆነ መሰረታዊ የሆነ ዲፊኒሽን ብቻ ሰጥቻችሁ ነው ማለት የምፈልገው። ፋይል ማለት ምን ማለት ነው፣ ፎልደርስ ማለት ምን ማለት ነው የሚለውን መጀመሪያ ዲፋይን አድርግላችሁ። ፋይል ማለት ዲጂታል ዶክመንት ነው። ዲጂታል ዶክመንት ማለት ደግሞ ምንድነው? በዲጂታላይዝድ ዲቫይሶች ወይም ኢንስትሩመንት አማካኝነት ሴቭ አድርገን የምንይዘው ማኑዋል ያልሆነ ዳታ ዲጂታሊ ሃንድል ማድረግ የቻልነው እንላለን ዲጂታል ፋይል እንላለን ማለት ነው። ፎልደር ማለት ሃይራርኪ ቤዝድ በሆነ መልኩ ኦርጋናይዝድ በሆነ መልኩ ስትራክቸሩን ጠብቆ በተለይ በትልልቅ ተቋማት ላይ ብትሄዱ ሃይራርኪውን አስጠብቀው ኦርጋናይዝ አድርገው ፎልደርን ክሬት ያደርጋሉ። በፎልደር ስር ብዙ ፎልደሮች ይኖራሉ። በዛም ስር እያለ ስቴፕ ባይ ስቴፕ ይሄድና መጨረሻ ላይ እያንዳንዱ ፎልደር ስር ምን ታገኛላችሁ ማለት ነው? ፋይል ታገኛላችሁ። ስለዚህ ፎልደር ማለት ኮንቴነር ነው ማለት ነው። ኮንቴነር በውስጡ ብዙ ነገሮች እንደሚይዝልን ሁሉ ፎልደርም ብዙ ነገሮችን ብዙ ዳታውን በውስጡ የሚይዝልን የአንድ ኮምፒውተር መሰረታዊ ነገር ነው ማለት ነው። ስለዚህ አሁን ላይ ፎልደር አለ፣ ፋይል አለ። ፎልደርን እንዴት አድርገን ክሬት እናደርጋለን? ክሬት ያደረግነውንስ ፎልደር እንዴት ሪኔም እናደርጋለን? እንዲሁም ደግሞ ክሬት ያደረግናቸውን ፎልደርም ይሁን ፋይል እንዴት አድርገን ሴቭ እናደርጋለን የሚለውን መሰረታዊ የኮምፒውተር ትምህርት አሳያችኋለሁ። እንዴት ክሬት እናድርግ፣ አሁን እንዴት ሪኔም እናድርግ፣ እንዴትስ ሴቭ እናድርግ። እስኪ ወደ ክሬት ማድረግ እንሂድ። ስለዚህ መጀመሪያ ምንድነው የምታደርጉት? ወደ ኮምፒውተራችሁ ትመጡና ወደ ኮምፒውተር ዴስክቶፕ ሊሆን ይችላል፣ ወደ ፐርሰናል ኮምፒውተር ፒሲያችሁ ሊሆን ይችላል። እዚህ ጋር ራይት ክሊክ አድርጋችሁ ኒው የሚል አለላችሁ። እዚህ ጋር ፎልደር ስትሉ ምን ያሳያችኋል ማለት ነው? ፎልደር ክሬት እንድታደርጉ ይሄንን ፓዝ ያሳያችኋል። ከዛ ምን ትላላችሁ ማለት ነው? ፎልደር ኔምን እዚህ ጋር ክሬት ታደርጋላችሁ። ለምሳሌ ክሬት ስታደርጉ ስቱደንት ብላችሁ ብትይዙ ይሄንን ስቱደንት የሚለውን አንደኛው ምን ማድረግ ትችላላችሁ? ፎልደር ክሬት አደረጋችሁ አይደለ? ክሬት ካደረጋችሁ በኋላ ሪኔም ማድረግ ትችላላችሁ። ሪኔም ማድረግ ማለት እዚሁ ጋር ለምሳሌ ስቱደንት የነበረው ቲቸር ብዬ ብቀይር ምን እያደረኩ ነው ማለት ነው? ሪኔም እያደረኩ ነው ማለት ነው። አሁን ሪኔም ሳደርግ ምን ያደርጋል ማለት ነው? ስሙን ቀይሮ ያሳየኛል ማለት ነው። አሁን ይሄ ምንድነው? ተሰስታችሁ የሆነ ስም ማይገባ ስም ሰጣችሁ ከሆነ ያንን መልሳችሁ ሪኔም ስታደርጉ ምን ይሆንላችኋል ማለት ነው? ይሄ ችግር ይፈታላችኋል ማለት ነው። አስተካከላችሁት ማለት ነው። ስለዚህ እንደዚህ ነው ክሬት የሚደረገው። ሌላው ሪኔምም ሲደረግ እንዲሁ ነው ሪኔም የሚደረገው። ሌላኛው ዲሊት ነው። ዲሊትም ስታደርጉ እንዴት ነው የምታደርጉት ማለት ነው? ይሄንን ክሊክ አድርጋችሁ ሰሌክት አድርጋችሁ ራይት ክሊክ ታደርጉና እዚሁ ላይ ምን ታደርጉታላችሁ? ዲሊት ትሉታላችሁ። ስለዚህ ክሊክ ባደርግ ምን አደረኩ ማለት ነው? ደለትኩት ማለት ነው። ሌላኛው ደግሞ እንዴት ነው ሴቭ ማድረግ የምንችለው የሚለውን ነገር ነው። ሴቭ ማድረግ የሚቻለው እንዴት ነው? እዚህ ጋር ለምሳሌ ይሄ ፋይል ነው እንበልና ይሄንን ፋይል ትሄዱና እዚህ ጋር መጣችሁ ፋይል የሚል አለ። እዚህ ጋር ክሊክ ታደርጉና ምን የሚል ታገኛላችሁ ማለት ነው? ፋይል ስር ላይ ሴቭ አስ የሚል ነገር
ታገኛላችሁ። ከዛ አንደኛው ከዚህ በፊት ክሬት አድርጋችሁ ከሆነ ሴቭ የሚለውን ብቻ ምን ማድረግ ነው ክሊክ ማድረግ ነው። ካልሆነ ግን በአዲስ መልኩ ሴቭ የምታደርጉ ከሆነ ግን ሴቭ አስ የሚለውን ክሊክ አድርጋችሁ ምን ያመጣላችኋል ማለት ነው፣ ሴቭ የምታደርጉበትን ፓርት አምጥቶ ያሳያችኋል ማለት ነው። ያኔ ሴቭ ስትሉት ልክ እንደዚህ ያስቀምጥላችኋል። አሁን ፋይልን ምን አደረግን ማለት ነው፣ ቪዲዮ ፒፒቲ በሚል ፎልደር ስር ሴቭ ማድረግ ችለናል ማለት ነው። እና ልክ እኔ እንደዚህ አድርጌ ምን አድርጌያለሁ፣ ቪዲዮ ፒፒቲ በሚል ፎልደር ስር ይህንን ፋይል ሴቭ ማድረግ ችያለሁ። እናንተም እንዲሁ ኤክሰርሳይዝ አድርጉ። ሌላኛውና መሰረታዊ የሆነው ደግሞ ምንድነው፣ ከአንድ ቦታ ወደ ሌላ ቦታ ምን ልታደርጉ ትችላላችሁ ማለት ነው፣ ሙቭ ማድረግ ትችላላችሁ። ምን ፋይል ሊሆን ይችላል፣ ዶክመንትም ሊሆን ይችላል። ሙቭ ልታደርጉ ትችላላችሁ፣ ኮፒ ልታደርጉ ትችላላችሁ፣ ዲሊትም ደግሞ ልታደርጉ ትችላላችሁ። ያ ዳታ የማያስፈልጋችሁ ከሆነ ቀጥታ ምን ማድረግ ትችላላችሁ፣ ዲሊት ማድረግ ትችላላችሁ። ስለዚህ አሁን እዚህ ጋር ክሬትም ያደረግነው ሪኔም አድርገን አይተናል። እንዲሁም ደግሞ ፋይልን ሴቭ አድርገን አይተናል። አሁን እነዛ ዳታዎችን አንደኛው ከአንድ ቦታ ወደ ሌላ ቦታ ምን ታደርጋላችሁ፣ ሙቭ ታደርጋላችሁ። ሙቭ ማድረግ ምንድነው፣ ለምሳሌ የሆነ ኦርጋናይዝድ የሆነ ፎልደር ክሬት አድርጋችሁ ከሆነ እዛ ፎልደር ላይ አሬንጅ አድርጋችሁ በቀላሉ መረዳት በምትችሉት መልኩ ዳታን ለማስቀመጥ ሙቭ ታደርጋላችሁ። ሌላኛው ከአንድ ቦታ ወደ ሌላ ቦታ ፋይልም ሊሆን ይችላል፣ ፎልደርም ሊሆን ይችላል። ምን ልታደርጉ ትችላላችሁ፣ ኮፒ አድርጋችሁ ወስዳችሁ ፔስት ታደርጋላችሁ። ያ ማለት ዳታን ወደምትፈልጉት ቦታ ምን እያደረጋችሁ ነው ማለት ነው፣ እያስቀመጣችሁ ነው ማለት ነው። እስኪ በተግባር እንየው። አሁን ለምሳሌ እኔ እዚህ ጋር ስቱደንት ማኔጅመንት ሚል ፎልደር ውስጥ ለምሳሌ ስቱደንት ፊ ከሚለው ውስጥ ቤዚክስ ኦፍ ዌብሳይት የሚል ኖት አለ። አሁን ይሄ ኖት እና ስቱደንት ፊ የሚል ፋይሎች በምንም አይገናኙም ማለት ነው። አሁን እዚህ ስቱደንት ፊ በሚል ፎልደር ስር ምን የሚል አለ ማለት ነው፣ ቤዚክስ ኦፍ ዌብሳይት የሚል አለ ማለት ነው። ስለዚህ ይሄንን ኮምፒውተር ፓርት ላይ በጣም ወሳኝ ስለሆነ መሰረታዊ ቤዚክ ነውና ምን ታደርጋላችሁ፣ አንደኛው ሙቭ ማድረግ ማለት አንደኛው ይሄንን ብድግ አድርጌ ምን ማድረግ ነው ማለት ነው። እዚህ ስቱደንት ለምሳሌ ሌክቸር የሚለው ጋር እዚህ ጋር ለምሳሌ ወስጄ ባስቀምጥ ምን ይሆናል ማለት ነው፣ እዚህ ጋር ሌክቸር ከሚለው ስር አገኛለሁ ማለት ነው። አሁን ይሄ ወዴት ሺፍት አደረግኩት ማለት ነው፣ ሙቭ ሳደርግ ሌክቸር ከሚል ፎልደር ስር አስቀመጥኩት ማለት ነው። ሌላኛው ደግሞ ምንድነው፣ አሁን እዚህ ጋር ለምሳሌ ሌክቸር ከሚለው ስር እዚህ ጋር ያስቀመጥኩትን መልሼ ለምሳሌ ለእናንተ ለማሳየት ነውና ኮፒ አድርጌ ደግሞ ወዴት ልውሰድ፣ ወደ ስቱደንት ፊ ወደሚለው ወስጄ ለምሳሌ ፔስት ባደርገው ወደዚህ አመጣሁት ማለት ነው። አንደኛው ኮፒ ስታደርጉ ቲክ ታደርጉና እዚህ ጋር ሴሌክት ማድረግ ማለት ነው። ኮፒ ትሉታላችሁ። ኮፒ ታደርጉና ወስዳችሁ የምትፈልጉት ቦታ ላይ ምን ማድረግ ነው ማለት ነው፣ ራይት ክሊክ አድርጋችሁ ፔስት የሚል ይመጣላችኋል። ያኔ ፔስት የሚለውን ክሊክ ስታደርጉ የምትፈልጉትን ፋይልም ይሁን ፎልደር ከአንድ ቦታ ወደ ሌላ ቦታ ምን አደረጋችሁ ማለት ነው፣ በምትፈልጉት መልኩ አሬንጅ አድርጋችሁ አስቀመጣችሁ ማለት ነው። እንዲሁም ዲሊትም ስናደርግ አንደኛው እዚህ ጋር ይህንን ፋይል ምን ማድረግ ትችላላችሁ፣ ዲሊት ማድረግ ትችላላችሁ። ይህንንም ፎልደር ከፈለጋችሁ ምን ማድረግ ትችላላችሁ ማለት ነው። ማያስፈልግ ከሆነ ምንም የለውም አይደል። አሁን ይህንን ከፍቼ ባይ ለምሳሌ ዳታ አለ አጋጣሚ ቀድም ያስቀመጥኩት ምን አድርገዋለሁ፣ ይህንንም በተመሳሳይ መልኩ እዚህ ጋር ያለውን ዳታ ዲሊት አድርገዋለሁ። ይሄንንም ፎልደር ምን ማድረግ እችላለሁ ማለት ነው፣ መደለት እችላለሁ ማለት ነው፣ ምክንያቱም ስለማያስፈልገኝ። ስለዚህ ዲሊት ስታደርጉ የማያስፈልጋችሁን ፋይል ነው፣ የሚያስፈልጋችሁን ግን አሬንጅ አድርጋችሁ ታስቀምጣላችሁ ማለት ነው። ሌላኛው ደግሞ ፋይል ኤክስቴንሽን ነው። ፋይል ኤክስቴንሽን የምንላቸው ሁልጊዜ ለምሳሌ እዚህ ጋር መጥቼ ባሳያችሁ እዚህ ጋር ምን አለ ማለት ነው፣ ይሄ ፋይል ነው። ፋይል አሁን ቤዚክ ኮምፒውተር ስኪልስ 1 ብዬ ለምሳሌ እንደዚህ ሴቭ ባደርግ ይሄ ምንድነው ፋይል ነውና ይሄንን ፋይል ሴቭ ስናደርግ የራሱ ለምሳሌ ፓወርፖይንት የምንለው ፒፒቲ ኤክስ ይላል ማለት ነው። ይሄ ፋይል ኔም ነው። እያንዳንዱ ፋይል የራሱ ምን አለው ማለት ነው፣ ፋይል ኔም አለው ማለት ነው። ስለዚህ አሁን እዚህ ጋር በምሳሌ ብናይ ወርድ ጽፋችሁ ከሆነ የወርድ ፋይል ኤክስቴንሽን ዶክስ ነው የሚሆነው። የኢሜጅ ፒኤንጂ፣ ጄፒጂ፣ ጄፒጂ እያለ ፒዲኤፍ እያለ ለምሳሌ ፒዲኤፍ ማለት ወርድን ወደ ፒዲኤፍ ፎርም ስትቀይሩት ምን ይሆንላችኋል ማለት ነው፣ ፒዲኤፍ ፎርም ይሆንላችኋል።
exe ኤክስቴንሽን ደግሞ ለሶፍትዌር አፕሊኬሽን ይሆናል ማለት ነው። እንደዚህ አይነት መሰረታዊ ነገሮችን መያዝ በጣም ጠቃሚ ነገር ስለሆነ በደንብ ፕራክቲስ እያደረጋችኋቸው ተከታተሉ። ሌላኛው ስለ ፋይል እና ስለ ፎልደር ስናወራ ምንድነው ፋይል ኦርጋናይዜሽን ቴክኒክ አለ። ፋይል ኦርጋናይዜሽን ቴክኒክ ማለት ተቋማችሁ በሚመስል መልኩ ምን ታደርጋላችሁ ማለት ነው። ስትራክቸርን አስጠብቃችሁ ፎልደርን ክሬት ማድረግ መቻል አለባችሁ። ፎልደርን ክሬት ካደረጋችሁ በትክክል ፋይልን ማስቀመጥ አይከብዳችሁም ማለት ነው። ስለዚህ ፋይል ምን መምሰል አለበት ብትሉ ለምሳሌ ፋይልም ይሁን ፎልደር አንደኛው ዲስክሪፕቲቭ ኔም መኖር መቻል አለበት። እሱን የሚገልጽ በትክክል ቀጣይ ሰርች ስታደርጉ ወይም ደግሞ በቀላሉ ስትፈልጉ መረዳት የምትችሉት። ሌላኛው ኦርጋናይዝ ስታደርጉ በምን አይነት መልኩ መሆን መቻል አለበት? የየራሱን ፎርም ካታጎሪ መያዝ መቻል አለበት። ካታጎሪን ያዘላችሁ ወይም ፎርሙን ያዘላችሁ ማለት ስትራክቸርድ በሆነ ዲፓርትመንታይዝ በሆነ መልኩ በቀላሉ ማግኘት እንድትችሉ ይረዳችኋል ማለት ነው። ያንን አሬንጅ አድርጋችሁ በካታጎሪ መልክ ያስቀመጣችሁትን ዳታ ሰርች ስታደርጉ በቀላሉ ምን ታደርጋላችሁ? ታገኙታላችሁ ማለት ነው። ሌላኛው ቤዚክ ኮምፒውተር ስኪል ማወቅ ያለባችሁ ደግሞ ወርድ ሾርትከቶችን። እዚህ ላይ ብዙ ኪቦርድ ሾርትከቶች አሉ። እኔ ግን በጥቂቱ ነው ይጀላችሁ የመጣው። ለምሳሌ ኮንትሮል ፕላስ ኤን ማለት ቅድም ላይ ራይት ክሊክ አድርገን ፎልደር ክሬት ስናደርግ የነበረውን አስቀረልን ማለት ነው። ፕራክቲስ አድርጉት። ኮንትሮል ፕላስ ሲ ከኪቦርድ CTRL ፕላስ ሲ ፊደልን ስትጫኑ ኮፒ ያደርግላችኋል። ኮፒ የምታደርጉትን ፋይል ግን መጀመሪያ ምን ማድረግ መቻል አለባችሁ? ሰሌክት ማድረግ መቻል አለባችሁ። ሌላኛው ኮንትሮል ፕላስ ኤክስ ነው። አሁን ሰሌክትድ የሆነውን ፋይል ምን ማድረግ ነው? ከት ማድረግ። ከት ማድረግ ማለት ምንድነው? ልክ ዲሊት እንደምናደርገው ሁሉ እሱም ደግሞ ምን ያደርግልናል ማለት ነው? ይቆርጥልናል ማለት ነው። ከዛ ያንን ከት ያላችሁትን ፋይል አንዴ ምን ማድረግ ትችላላችሁ? የምትፈልጉት ላይ ቦታ ላይ ወስዳችሁ ፔስት ማድረግ ትችላላችሁ። ፔስትም ስታደርጉ ደግሞ ኮፒ ያደረጋችሁትም ሆነ ከት ያደረጋችሁትን ፋይል ወስዳችሁ ኮንትሮል ፕላስ ቪ ስትሉ የሆነ ቦታ ላይ ያስቀምጥላችኋል። ሴሌክትድ ያደረጋችሁት ቦታ ላይ ምን ያደርግላችኋል? ፔስት ያደርግላችኋል ማለት ነው። ኮንትሮል ዜድ ማለት ደግሞ ድንገት ፋይላችሁ እየጻፋችሁ ቢጠፋባችሁ ኮንትሮል ዜድን ስትጫኑ ከኪቦርድ ምን ያደርግላችኋል? ይመልስላችኋል ማለት ነው። እና እነዚህ መሰረታዊ ሾርትከቶች ናቸው። ግን ብዙ ሾርትከት ኪቦርዶች አሉ። እነሱን በደንብ አድርጋችሁ አጥኗቸው። በሂደት የምታገኟቸውን የሚሆኑ በተለያየ ስራ መስክ ላይ ስትሰማሩ የምትጠቀሟቸው ናቸው። ሌላኛው መሰረታዊ የኮምፒውተር ስኪል ማወቅ ያለባችሁ ስለ ስቶሬጅ ዲቫይስ ነው። ስለ ስቶሬጅ ዲቫይስ ስናነሳ አንደኛው ስለምን መሰረታዊ ነገር እያወራን መሆን ማወቅ አለባችሁ። ስለ ሃርድ ዲስክ ድራይቭ እያወራን መሆኑን ማወቅ መቻል አለባችሁ። ሃርድ ዲስክ ድራይቭ ማለት ምንድነው? ታንጂብል የሆነ ፊዚካል ፓርት ነው። ያ ፊዚካል ፓርት አንደኛው ሪፕሌስ ሊደረግ የሚችል ዲቫይስ ነው። ሁልጊዜም ቢሆን ምን ውስጥ አለ ማለት ነው? ኮምፒውተራችን ውስጥ አለ ማለት ነው። ያ ሃርድ ዲስክ ድራይቭ የምንለው ሁልጊዜ ዳታን የሚይዝልን ፋይላችንን ስቶር የምናደርግበት ዲቫይስ ነው። እነዚህ ደግሞ ሎካል ዲስክ እንላቸዋለን። ብዙውን ጊዜ ምንድነው በዲስክ ከፋፍለን እንይዛቸዋለን። ሎካል ዲስክ ለምሳሌ ሲ ልንል እንችላለን፣ ዲ ልንል እንችላለን፣ ኢ እስከ ኤፍ እያልን ምን ልናደርግ እንችላለን ማለት ነው? ልናስቀምጥ እንችላለን ማለት ነው። እና እሱንም ፓርቲሽን ኦፕሬቲንግ ሲስተም በተለይ ስጭኑም ሆነ ከጫናችሁ በኋላ ምን ማድረግ ትችላላችሁ? ስቶሬጅ ካፓሲቲያችሁን አይታችሁ ካታጎራይዝ ማድረግ ትችላላችሁ ማለት ነው። ሌላኛው ኤክስተርናል ድራይቭ ናቸው። ኤክስተርናል ድራይቭ የምንለው ልክ እንደ ፍለሽ አይነት ነው። ፖርቴብል ነው። ከአንድ ቦታ ወደ ሌላ ቦታ ይዘን በቀላሉ መንቀሳቀስ የምንችለው እንደ ፍለሽ አይነት። ሌላኛው ክላውድ ስቶሬጅ ነው። ክላውድ ስቶሬጅ የምንለውም ዳታ ለማስቀመጥ ስንፈልግ የምናስቀምጥበት ዳታ ሴንተር ነው። ከጊትሃብ ሰርች አድርጋችሁ እዚህ ጋር ጊትሃብ ብላችሁ ታይፕ ብታደርጉ ምን ያመጣላችኋል ማለት ነው? ጊትሃብ የሚለውን ያመጣላችኋል። እዚህ ጊትሃብ ላይ አካውንት ፈጥራችሁ ምን ማድረግ ትችላላችሁ? ዳታችሁን ማስቀመጥ ትችላላችሁ። አሁን እኔ እንደ ምሳሌ ብቻ ነው ላሳያችሁ የምችለው። እዚህ ጋር ምን አለ ማለት ነው? የተለያዩ ዳታዎች አሉ። አሁን እኔ እዚህ ጋር ብዙ ዳታዎች ምን አድርግ ያለው ማለት ነው? ሰብስቤ
አንድ ላይ አስቀምጫቸዋለሁ ማለት ነው። እና የምትፈልጉትን ዳታ ምን ማድረግ ትችላላችሁ? ሰብስባችሁ ማስቀመጥ ትችላላችሁ። የግድ ኮምፒውተር ላይ ብቻ ማስቀመጥ አይጠበቅባችሁም ማለት ነው። ሁልጊዜ ዶክመንት ያደረጋችሁትን ዳታ የት ነው ወስዳችሁ ማስቀመጥ መቻል ያለባችሁ? ከክላውድ ስቶሬጅ ላይ ማስቀመጥ መቻል አለባችሁ። ያ ክላውድ ስቶሬጅ ኮምፒውተራችሁ ቢበላሽ እንኳ በአካውንታችሁ አማካኝነት ከየት ታገኛላችሁ? በቀላሉ ከክላውድ ማለት ነው። ሌላኛው ደግሞ ስለ ሎካል ዲስክ ነው ላሳያችሁ የፈለኩት። እነዚህ ሎካል ዲስኮችን ከፋፍለን የምናስቀምጠው ከስቶሬጅ ካፓሲቲ ኦፍ ሃርድ ዲስክ ድራይቭ ነው። ሃርድ ዲስክ ድራይቭ የምንለው ለምሳሌ በጣም አስፈላጊ ሊሆን የሚችል የራሱ ስቶሬጅ ካፓሲቲ ያለው እና ያን ስቶሬጅ ካፓሲቲውን አይተን ምን እናደርጋለን? ፓርቲሽን ባይ ፓርቲሽን ከፋፍለን እናስቀምጣለን ማለት ነው። ለምሳሌ ሎካል ዲስክ ብለን ቅድም ላይ ባየነው መሰረት ሎካል ዲስክ ሲ አለ፣ ሎካል ዲስክ ዲ አለ፣ ኢ ኤፍ እያለ ብዙ ፓርቲሽን አስቀምጣችሁ ምን ማድረግ ትችላላችሁ ማለት ነው? ማስቀመጥ ትችላላችሁ፣ ሪአሬንጅ ማድረግ ትችላላችሁ። አይዘር ኦፕሬቲንግ ሲስተምን ስትጭኑ ይሆናል ወይም ደግሞ ኦፕሬቲንግ ሲስተምን ከጫናችሁ በኋላ ሪአሬንጅ ማድረግ ትችላላችሁ። ስለዚህ በዛሬው ክላስ ምን አየን ማለት ነው? ስለ ፋይል እና ስለ ፎልደር አውርተናል። ፎልደር ማለት ኮንቴነር ነው፣ ዳይሬክተሪ ነው። ብዙ ፋይሎችን በስሩ አሬንጅ አድርገን ለማስቀመጥ የሚረዳን ኮንቴነር ነው። ፋይል ማለት ደግሞ ዲጂታል ዳታ ነው። ዲጂታል ዳታ ማለት ምንድነው? ታይፕ አድርጋችሁ ሴቭ የምታደርጉት ዳታችሁን በዲጂታል መልክ የምታስቀምጡት ፋይል እንለዋለን ማለት ነው።